እኔ እኮራብሃለሁ አንዳንዴ እንዳታዋርደኝ እንጂ አላላጡ ራሱ ድንች አይደለም ዝም በል ሞራልህን ሊሰብር ነው ወደፊት አንተ ወደፊት በጣም ታስተውለታል እዚህ ጋር ስትሾት ሴት ልጅና ወንድ የሚያገባኝ በዚህ አጋጣሚ እያያችሁ ነው ባሌ በጣም እንደምታየኝ ነኝ ሮቤ ባሌ ሮቤ ነው ባሌ ጉባ ባሌ ስትራ ከስካስ ያረግኝ ነው ኢንጆይ ያረግኝ ነው ሁሉ ነገር ታውቂያ ይሄ ስኳሮች እንዴት ናችሁልኝ? ኤምኬ ኪችን ላይ ዛሬ ተገኝተናል። እንግዲህ በአዲስ ሲዝን 3ኛ ሲዝን በአዲስ ዩቲዩብ ቻናል ማለት በአዲስ ኤፒሶድ ከምትወዷቸው ጓደኛ ፍቅር ጋር እንገኛለን። ዛሬ ሼፍ ዚ ትላል ሼፍ ዚ ሁለት ሼፎች ቆንጆ ምግብ ይሰሩናል። እንደተለመደው ምግቡን ከበላን በኋላ ከ10 ሬት እናደርጋለን ማለት ነው። ቀምሰን በኋላ እንዳትጠይቀኝ ግን እኔ እሺ ምን ስለምን መጠየቅ ያለብኝ ሰው አይደለም አንተም ተጠየቅ ራስህ ቤት ማድረግ አልችልም አይ ኖርማል ነው እኔ ጠይቅ ፍቅር ዘወረስት ምግብ ያበላች ምን በጣም እሱ ነው መሰረት ፈልገው ቢላ የለም ቢላ ነገር የለም ጠይቀው በፍቅር ነው ሁሉ ነገር ምግቦቿ በጣም ጣፋጭ ናቸው ይናገር የሚያቅሰው ይናገር ምግብ የለም ወፍ እውነት እኔ ብዙ ሰው ሚዲያ ላይ ካየ ባይናቸው ያስፈራራሉ ምናምን እንደዚህ ግን እንደዚህ በፍቅር በጣም አሁን እኔ እንደየኝ አምን በቃ እንደነገር ምናምን ያለ ኤኒዌይስ እንግዲህ ታዩታላችሁ ምትሰሪልን ፓስታና ምንድነው ያልሽኝ የሆነ የአሜሪካን ቁርስ የሚበላ ፓንኬክ ያ ኦቨን የለህም ብዬ ነው ኪችኑ ለክሌላችሁ የምትፈልጉ ነገር ሲኖር ተጠይቁኛላችሁ እኔ አሁን ከሱ ጋር ነው የምሰራው ከሱ ጋር መወዳደር ነው እዛ ጋር ሽንኩርት መፍጫ መክተፊያ ውሃ ማሞቂያ አለ እዚህ ሽንኩርት ምናምን አለ ያለው ቤኪንግ ፓውደር ምናምን እዚህ አለ ከዛ ቫኒላ አለ ዘይት ምናምን የቤኪንግ እዚህ ነው ያለው እቃዎቹን ያው ለሴት ኪችን ዝም ብሎ ነው የሚሰጠው አንተ እንኳን ይሄን አድርጊ ነው ማለት የሚጠበቅብሽ ለፍጥነቱ ቦታውን ደግሞ ማንካ ምናምን እዚህ ውስጥ ያለው መክተፊያ ምናምንስ ምናምን እዚህ ውስጥ ያለው እስከዛ የሚበላ ነገር የለም ምንም ነገር የለም ለስራ ማይሆን ሰው ነው የመረጥከው ሰርታችሁ ልታበሉ ልታችሁ እኮ አበላችሁ አይደለም ይቀርታል አይ እሷ አትበላም እኔ ግን ሳልበላ ዳይት ላይ ነኝ እኔ ሳልበላ ጠንቀር አይደለም ቪዲዮ ለምን አወጣህ እኔ ራሴ አወጣ ነበር ሰው ሲያግዘኝ ደስ አይለኝም ላንተ መክተፊያ ልስጥ ታግዛታለህ መክተፊያ ደስ ይላል ፒንክ ሳይዘን ይክተፍ የምርን ይለብቻ አልሰራም ለብቻ አልሰራ ትከትፋለህ ሙያውን በዚህ በኩል ነው አንተ ጠረጴዛው ላይ በቃችሁ ስለሚችል አለ እዚህ ጋር ቢላ ከፈለክም ሶራድ ምን አመጣቸው ያው ሽንኩርት ጋር አለ ጨርሻለሁ ኦኬ ድስት አንድ የመጨረሻ ብቻ ድስት መጀመሪያ ሲነግረኝ እንደዚህ ነበር ምን ያለ እናስተምረ ነው እና ያለ እስከዛ ውሃ ጥዳለሁ ውሃ በነገራችን ላይ በእንትኑ ይረጥብሻል መሰለኝ በማሞቂያው ኦኬ ቴንክ ዩ ኦኬ ፈጣን ማስተማማኝ ራሱ መክተፊያው ነው የምከትፈው ምንድነው ምን ልክተፍ ኦኬ ምን ልክተፍ ልሻንቺ ምን ፓስታውን ልክተፈው ምንድነው ይሄው
ይሄም ከተፈው የምር ከተፈው ፓስታውን ልክተፍ ባይሆን አልፈት ና ከተፈው ጌታን ይክተፍ ታየዋለሽ ደስ ይለኛል ያው ምን ትለጥሉላችሁ ማቃጠል ነገር አያ ያቃጠል ማቃይሽ ኩርት ያስለቅሳል የግብጽ ከለር ያስታውቃል የኢትዮጵያ ከለር አበሻ ነው ከመሐመድ ሰላ ጋር ያጋጨኝ እኔ ነስ የት ልክተፍላችሁ እዚህ ባለ 3 እኔ ቆይስ ካው መከፋር ጀመረ የት ልክተፍሽ ሲከትፋለሁ በቃ ልገዙኝ ደግሞ ሙዚቃ ለተፈታ አራነከኝ አንተ ጭንቅላት ይላልኩ ኖ ለምንድነው እግዚአብሔርን ይህ ልጅ እኔ ግን ያዘልኝ እባክህ ይሄን ሁሉ እንደምን ቆርጠው ግማሽ ይቆርጠል ተላው የግብጽ ነው ስላልከኝ እልህ እኮ ነው ባባይ እሺ እኔ ላንተ ብዬሽ ተው እኔ እኮራብሃለሁ አንዳንዴ እንዳታዋርደኝ እንጂ አላላጡ ራሱ ድንች አይደለም ዝም በል ሞራልህን ሊሰብር ነው ወደፊት አንተ ወደፊት ተሰብረህ እንዳትቀር እኔ ወደፊት በቃ ከተባው ችግር አላግዝም አስፈልግልኝ አራያያዝ አቺ የግብጽ ስለሆነች ነው ነገር ግን እንዴ ኢትዮጵያው ጋር ያቃጥለኝ ሳይመጣ ቶሎ ማሽኔ ልክተፍልክና ሲመጣ ተከታተል ስማ ድምጽሽ ስማ እንዴት ስማ እንዴት እንደ ናይ ና አይ አሁን ወደ ፍጥነት ሰማ እኔ እኮ የምር ኮራብሃለሁ በቃ እንደዚህ ኮንክሳት ሰራ ምን ቢሰራ ቀጥሩ ነው ባንተ ፊት ደግሞ እንደዚህ ምን ልስራ ቶሎ ውሃ ነው የምትጠዱልኝ አይ ለፓስታው ፓስታው ልክተፍ ፓንኬኩን እንዴት ነው የሚያቦካው እሱ ነው አሁን ጥያቄ እና እኔ ስንት እጅ ነው ያለኝ ስታይኝ የሚቦካ ነገር ነው እንዴ ምን ሰራው ፓንኬክ ምንድን ነው ኦኬ ፓንኬክ የሆነ ታውቀዋለሁ የሙባረክ ነው ነገር ስለሆነ አውቀዋለሁ እኮ ለምን እንሲ ላማስለው አንዳንድ ሰው አጋጥሟቸው አያውቅም ወሬ ስትነግሩት ምናምን ባያውቀዋለሁ እኮ ነገር ይሆን ምኑን እኔ ጌታን እወጣለሁ እሺ እኔ እናቸው ሞያዬን ቲቪም ላይ ታቻተቁ ቤት ሲሰራታቸው አታቁ አሁን ጀምሮ መያዝ ጀምሮ ነው እየተቆረ ነው እንደምትሉት የሆነ አይነት እርምጃ እንድጠቀም ያደርጋችሁ ነው እሺ ምን እናደርግ ማን ምን ያደርግ ኦኬ ቆይ እኔ እስከምከተፍ እንደው የሚሰራው ስራ ምን መሰላችሁ ትንሽ እንደዚህ አይነት ጭቃ ካለ አይ ለምን እኔ እየደነስኩ አላዝናናችሁ ለምን እኔ እየሰራው ባዝናናችሁ ጀምር አሁን በጣም የምትወደው ምግብ ምንድነው እስኪ እየሰራህ ነገር በጣም የምወደው ምግብ አይደለም ና ሰብራ አስገባኝ ስጋ ነው የምወደው ግን እዚህ የማየው ነገር እንደ እንዳይለበሽ እንቁላሉን ሰብረህ ኦኬ እስኪ አሁን እንቁላል አሰባብሩን አይተም ያውን እንለካለን ኧረ እንዲማ አታስገምስኝ እንግዲህ በቢላ ልታሰብረኝ እና ማንኪያ ይዘናል ሙያው ከባድ ነው ማንካ እንደሚያስፈልግ ያውቃል አረ ይሄ ልጅ ተንቋል በጣም አንተ አስከብር ራስህን አሁን በስትክክል ሰብር አስከብር ራስህን እስኪ ፓንኬኳን ይስራት እሱ ሮስት ልታረገኝ ነው ይጠራሽ መጨረሻ ላይ ሰርተን ካቀረብንለት በኋላ ይሄ ምግብ አይደለም መጠጥ ነው ልስበር ክሎዛፕ እያስከው ካሜራ አሻር ካሰባበሩ ዝምድና አላቸው ጾታው ምንድነው
ዝምድና ያላቸው ጀመር አይነግርህም ስመኝ በጣም ታስቶለታል እዚህ ጋር ስትሾት ሴት ልጅ ነው ወንድ እንደያው ይሄ ወንድ ነው ማለት ነው ሸጣጣው እሺ ቆይ መንታ ኮኑስ እንዴ ሆነው ማለት ነው እይ ቀሽ እይ ጌታን ቅርፊቱ ገብቷል ቅርፊት እዚህ ጋር እኮ በማንኪያ ያውጣት እንደዚች ካሜራማን ምን እንደውም በበላው ማሰብ አለብኝ እሺ መጣ ደግሞ አሁን ራቅ ብለህ ያስ አንተ ከጨመረው በኋላ ያዘው ሲጀመር ምንድነው በሚዲያ ሙያ የለም ለማስባል ነው አይፎን ኮምባይን እይ እይ እዚህ አትጣለው ወይ አስደንግጠኸው ነው ጎበዝ ስትለው አላመነም እኔ ነኝ ንገሩኝ ሶስት እንቁላል ነው አድርግ ያለች መሰለኝ እሺ ለካሜራማን ግን አስጠንቅቅልኝ ይሄ መጣ እንትን አይበለኝ ስለዛ ፓርት ያዘው ቀርበ ያዘው እንጂ ስማ ወደፊት እንዴት ነው ትዳር ማገኘው በዚህ ሙያ ማለት አልገባኝ ምንድነው ያወራ ያለው ፍቅር ናገኝ እንደውም ቢያርገሻ እናግሪው ምን እንዳልቻል አልሰማሁም ቢደገም እንዳሳብ ጥሩ ነገሬን አይዝም ይሄው ና አሽያዝ ና ይሄው ቅርፊት 1 2 3 ብዙ ቅርፊት አለው ጥሩ ነገር ይሄ ነው ተባላማ እቺ ቅርፊቷ እንትን ነው ጥርሳችን ላይ እንዳይቀር እንዳጥንት እንዳንጠቀመው ነው እኔ ልቤስስ ነው ቶሎ እንትን ይሰብረዋል እቺ ቅርፊት ኦኬ ልምታ በስስት ነው መመታው ግን አውቆ ነው ማለት ሲያናግረኝ እንዲያን ነበር አሁን ገና ዱቄት ጨምራለህ ፓውደር አረ እንደውም ስራ ካለብሽ ሂጂ ጨርሰዋል ሁሉ ነገሩ ሰርቼ ሚፍታ ስራ ካለብሽ ሂጂ እኔ እሰራዋለሁ ብሏል እንዴት ነው ቁጭ ብዬ ብዳኝ አለ አደንከው ሶስት እንቁላል ሰበረ ብለ ናምቴኒ ና ታይሰን እንዳይመጣም ናይ እንዴ ፈላ አው ና እይ ኦኬ የት ነው ማረግ ይሄ ልጅ እኮ እንቁል የት ላርገኝ ከዛ ዱቄት ይሄ ሊገባ ነው እንዴ እዚህ ሼፍ ታጠበ እጁን እኔ እንትን ሲያስጠቃ እኔ አንድ ምን እንደታዘብኩ ልንገርሽ እንዴት ጓንት አይኖርም እዚህ ቤት እንዴት በባዶ እጃችን እንሰራለን ስፖንሰር ደረጋው እንዴት አይሽሙት እዚህ ላይ ምን ጨምሮ ነገር ነው ዘራዋ ካንተ አንተ ጥሩ ያዝለዛ ጫውን ያልከው ስኳር የቱ ጋር ነው ስኳር ነው ያለን ዳይሬክተራችን እሺ ሌላስ ቲማቲም እንዳጨምር በዛ ውስጥ አይገባም እሺ ሽንኩርቱ ይገባል ሲጀመር ሞያ እንደ ባለቤቱ ነው ኦኬ ፓንኬኩን በዚህ ነበር ያሰብኩት እሺ በምን ላቁላላው እንትን ነው ያን የፓስታ ይነቃል እስከዛ ኦኬ ፓስታ እና ፓንኬክ ነው ያሰብኩት ያሰብኩት ለሞራል ኦኬ እሺ ኦኬ አስቡት ይሄ ምት እናንተ ጋር ቢያርፍ ስሚ እስካሁን ያሰብኩት እያስኖረሽ ያሰብ ነው አንተ እንቁላል አሰባበር ማይችል ሰው ጋር መጥቼ ማውለቅና መሄድ ይችላል በዚህ ኖ በፍጹም ሚስት የለም ብለህማ ጉዳት ታደርገኝም ቢያንስ አዝናናኝ
አይ ሙያ እናንተ እንዲህ እንትን እያደረጋችሁኝ ነው ወጣለሁ እሺ ሰማሽ ነው ነኝ ሙላም ተወር ስትወጪ እኔ ሲጀምር ባይታወር ምንም ሴት የሌለበት ቤት መጥቼ ሴት እንትና ይለች እንዴ ይያላችሁ ነው ሀገራችንን አንለካም ለምንድን ነው ምግብ ጎዳህን አትበላም ጎዳህን ግን መስራት አለበት ይጎዳለዋ እዚህ ጋር እንዴ የሚታይ ተሳሰብን እንጂ እሺ እኔ አብካላት እስከዛ ሁላችሁም ታጡ በእጅ አብቀው በእጅሻለሽ ኧረ በእጅ ቢያበቀው ነው በእጅ ነው በእጅ ያው አንቺ ሞራል ተሰማው ላብካው አብቀው አላብካው እኔ ጨምርልሃለሁ ና ኧረ ቡካም በእጅ አብቀው ችግር የለም አይ ነው ዲማ እዚች ምንድነው ያልሽው ስሙ ፓንኬክ ነው ሰርቼ ልካላቅም እንዴ የፈረንጅ ምግብ ነው ያለው እውነት ነው ስም ሲያጠፋ ነው የኢትዮጵያ ባህላዊ ምግባቸው ነው አያውቅም ነው ሚፍታ ለስራ ምንም እኮ እንዲመቸን ቡና ነገር እያማን ነጠላ እየቋጨ ካንተ አውቶማቲክ ነው ለካ እኔ ደግሞ እኮ ጠፍቶ አብርቼው መስሉኛል አቦካኮ ያስታውቃል ባለሙያ ነው አቦካኬ አላቦካኮኒ ይፍረዱ ሁለቱ ማ የሆነ እስቲ አንተ ድፍረት ካለ አብካው ለስራበት ስር ይሄ ምግብ ነው ብለህ ትበላለህ ምን አይነት ቤት ነው የመጣው በጣም አይታል የሆነ ሰውን ግን አቦካክ እንደ ጭቃው ኩት ያልጨረሰ ባይሰራ ጎበዝ ነው ያልከው አራ ጎበዝ ነው ሰርቶና ማን ነው ሲጀመር ዱቄት ራሱ አስወጣል እንትን ራሳካ ደስሽ ነኝ ሽንኩርቱን ማቁላልስተሽ እሺ ይቀጣ እንዴት እንዳዘጋጀ በሰታት እንደሆነ ተስፋ እናደርጋለን አሉ ግን በማንኪያ ሲቦካ አይቻላልም በማማሲያ ነበር የሚቦካው ነው ይሄው እዚህ ጋር አስቀምጠው በደንብ ቫኒላ አልጨምርልቀል እንካ ክፈተው ወደኔ ከፈተ ንቀለው አባቱ ነው ያቃለኝ ነገር ና አባቱ ነው ያቃላ ከፋፈቱ እኔ ወንድ ነው የሚከፍቺ ዝምበል አይ ሀበሻ እኮ ድሮ ምስጋናው ጥፊ ነው አታውቅም ይሄን አባባል ሁሌም ከአይቤው ከምኑ አሁን ተበላሸ ከዚህ ጋር ተሳሳትን በቃ እዚህ ጋር መንገድ ተላለፍን በእኔ ቤት ሰፈር በጣም አሪፍ ነው በእናት እኔ ማውታ ጀራሊት ሁሉንም ዩቲዩበር ሰብስቤ ሚፍታን ብቻ ነው ማልጠራው በቪዲዮ ሚፍታ እንግዲህ እያየኝ አንተ የሆነ ጊዜ ቃል አምልጦሃል እሱን አስታውስ ሚፍታ ብይስ እሺ ችግር አለብህ ግን ሚፍታ ኦኬ አንተ ጎበዝ ነው የምርስ ታውቃ ቲ የምሬ ነው ጋሻው ነው ጋሻው አብኮ የሚያቦካ ነገር ያብካ ጋሻው ይልኝ ይሄ ነገር አልነካውትማ
ምንድን ነው? ቤኪንግ ፓውደር አየኋት። ወይኔ ቤኪንግ ፓውደር ምንም የሚሳካ ነገር የለም ቤትክ ላይ ጠላት ፈርሞ በዚህ ሙሉ ነገሩ ዘን ነው ቀልድ የለም እንደዚህ ማንንም ይዞ ላይ ሄድ ይችላል ልንቀር ማርያም ማንንም ባይተዋር አረጋግኝኝ ጠይቂ ሲጀመር ካላይ ሳይሆን ጋር ነው እንደዚህ የሚደረገው ወይ ብለህ ነው ላይ አረ ታለንት እኔማ በተከፈተልኝ ልጨርስ ብዬ ነው። ቅልት አረ ማን እስቲ ክፈትና ሳየን ነቅ ማን ነው? እናመሰግናለን በእውነት እሺ፣ ግን ድጋሚ እንዳይዘጋር አንቺ አንድ ግዳን ነው የምትጠቀመው ማለት ምን ነው የማይከደነው ምን እንደምታወራ ማቸው 360 ዲግሪ አረጊለት ይሄ አረጊለት በቃ ኦራ ሼፍዚ አኒ ዘጋለ አንተ ሊጡ አማረ እሱን እኮ ነው የምልሽ በጣም ባለሙያ ነው ፉአድ ስልሽ አንደ መሰለሻቸው ባይሰራ ምን እንደኔ ታውቃለህ ግን የሆነ አባባል አለ ተስማምተውኝ ሲጣሉ ነገሩኝ ይባላል እና ቀደም ኬኩን አንበላው ፓስታውን ነው የምንበላው ብሏል ማነው እንደዛ ያለው ማይገርመኝ እንጋግረውና ከማን ጋር እንደምንበላው እናስብበታለን ከካሜራማን ጋር እኔ አንተ ካሜራማን ኦኬ አንቺ ያለሽበት ካሜራማን ሬት አረገ ማለት ሚፍታ ሬት አረገ ነው ሚፍታ ይከፋል አው ቆይ ደስታ መጣህልኛ ምን እዚህ በስራ እንትን ቢያርጋችሁ ቆምጬ ድስትራት ቆምጬ ታው ለራሱ የምር ይስማል ወላሂ ማን ነው እየመጣን የከተታው ወላሂ እንጋ እኔ አላወራም በስራ በተግባር ነው ማሳየው ጨረስ አንድ ሽንኩርት ነው ከተፈችው እሷ ማን ነው ብቻዬን ጥራኝ አልኩ እንደው እኔ እንዴት እንደምበላው ይሄን ምግብ ብቻዬን ሳምባላ ብቻ ነው ብቻዬን ጥራኝ አንተ ቢስ መጣላል ወላ እሺ የት አለ ሁሉም ነገር በጊዜው የሆነ ነገር መስራት አለብኝ ፓንኬኩን ስራ አደነከው በቃ ጉዴ ነው አሁን እኔ ጉዴ ተደሟላ ዘይት ቀንስ በቃ ይሄን ሲጀመር ያቋልኩ ከአምስት ሊትር እና ሊትር ነው ዘይት ነው አይደል ለውጣና ወላ አንድ ሊትር ሳታፈሰታል አደራ በነገራችን ላይ ሽንኩርት መፍጫ ነበረ አይ እኔ ሽንኩርት በመፍጫ የሚፈጭ አይነት ብዛት የለውም ባለሙያ ነኝ ቅድም እሱ ነው ብለሽ ነው እኔ ሲጀመር አንዴ ተጠብቤ ምናምን መስላል ሚፍታ ይሄ ደግሞ ይሻላል ማመሲያ የሰረቃችሁ በስተመጨረሻ ማማሲያ ታውት በቃ ሹካዬ ነበር ነው የፈለግሽው አያገኘው ያዛኩታች አይ ሹካዬ ነው ምን ነው በሰው ስራ ጭራሽ ባለቤቱ እርሱ ሰውዬ ግን እንዴት ነው ቤቴ ነው ብለው በጣም እንትን አሉኝ አንቺ ቤት በጣም ተፈለጊ ማለት ትችላለሽ አሁን ካም በላም አንድ ቃል እኮ አመለጠኝ ቤት ድርሽ እንዳትል እቺ ነገር ሹካ የለሽም ወተት ግን ቢኖር ቤስት ነበር ለባንክ ይሄ ንጹህ ሹካ ነው እውነት ብዙ ነገር ነበር ያልኩክ ግን ችግር የለም ባልሰማ ምን እንትን ብለህብኝ ከሆነ አሁን ግን እንደዚህ ሚፍታ እንደዚህ እንትን ብለው ይልጅ ምግቡ ሳይጣፍጥ ሲቀር ለራሴ እኔ ነኝ የማበስለው ማማ ባይዘው ማይለኝ ነገር የለም ነበር እኔ ነኝ የማበስለው ለራሴ ያን የምለጡኝ ቅስቀሳ ሲያረግ ለእናቴ እንጀራ ጋግራለሁ ምን ያለኝ ነገር አለ ምን ዶሮ ገነጥዬ ነው የምሰራው የበዓላት ቀን ምን ምግብ ሰርቶልሽ ያውቃል ቆንጆ እሱ ቆንጆ ይባላል አንድ ቀን ራበን እንገረ ዳው ይሄንስ እየከተፍኩ ማልሰራው 200 ብር እንደሰማታለሁ እንደው እኔ ስራ ምይዣ አላወራም ይቺን እንደው አሬ ቤታችንን ገበና እዛው ቤታችን ይኸውልህ አንድ ቀን እርቦን ከመንገድ መጣንልህ
ምግብ ሰራላት ተቀመጪ አንቺ ተቀመጪ ምግብ ሰራለው አለ ምን ይዘው መጣ ይሻላል አንድ እንጀራ አንጥፎ በርበሬ በዘይት በጥብጦ ወይኔ ጨጓራ ታማሚ ያረገኝ ወይኔ በላቸው እስካሁን መኪና ወስዳለሁ መካኝ መኪና አልኩ መድኃኒት ስለ አምቡላንስ እያሰብኩ ነበር አየህ በጊዜው መኪና የመጣብኝ ለዛ ነው እንደ እንቁላል እየመታው ነው ፓስታ ሊያጨማልቀው ነው ማርያምን ይበታተናል ምን ብላችሁ ወሬ አታቡ እንዴ ነው እኔ በትኛው አለ እኔ ግን ስራዬን ለማበላሸት ነው የመጣኸው ማን ይላከ ይያዝብሻል እንጂ መስጠት ፈልጋ አይደለም እኔ አረሳ ወይኔ ምግብ መቼ ነው የሚደርሰው ስትራቾ ነገር ይኖርሃል ይሄ ነገር ነው ይሄ ነገር ላብራው በራው ኖ ለመድፋት እንዲ ነው የሚመቸኝ ኦን ሆኖ ይሄ ነገር ከዛ ምንድነው የምናደርገው ፍራይድ ነው የምናደርገው ፍራይድ ነው እሺ ቴክኖሎጂ ያለ የለም ኬት አመጣ ዳቦ አለ ብለህ ነበር ደረቅ ዳቦ እበላለሁ ይሄን ደስ ከሚክ ታማኛለህ ነው አይደል እንዴት ይሽከሽካለካ ምን ነገርሽ ገድብ ያለው እዚህ ጋር ኬላ እንዳያልፍ አንድ ሰው እዛው ነው አውራን በምልክትም ከቻልክ ሙያዬን እያራከሳችሁት ነው ማርያም እኔ ዳቦ እንዳለ ብትነግሩኝ ማለት ነው የሚገርም አሰራር ሰራላችሁ ነበር በእንቁላል እንዲነክሬ ምናምን ቅመማ አድርጌ የሆነ ነገር እዚህ ልታፈነዳም ከሆነ ንገረን ወይኔ በላቸው ለምን አሁን ላታጥፋው ይጥደው ነው ኦሬዲ እኛው ሰው ያልታዘዙ ይሄን እኮ ከፍቶት እኮ ለብላና ሰራለሁ አሁን በላይ ምን አለ ተው ምንም ነገር ሊቀር ይችላል ጌታን እንዲነው የጋለፓኑ ሲጀመር ያራል እንትን ትንሽ ቀዝቅዝ ማማ ሳይቻለው ሰራችሁ ነው ሽንኩርት እንኳን ከተፈላት እስከዛ ሌላው ይቀር ሙሉ እንግዲህ ከተውና አይከተብም ሰማው አይደል በባህሪው አይከተፍም ነጭ ሽንኩርት በባህሪው ደስ ይላል የሚከተፈው ቀይ ሽንኩርት ነው ነጭ ሳይቀቀላ አሁን ይሄ ስለዚህ ይቀር ልብላና ሁለት ቲማቲም በቃ ወጣ ልጅ ናት የተባረክሽ ልጅ እኔ በቃ የሚያገባኝ በዚህ አጋጣሚ እያያችሁ ባሌ በጣም እንደምታየኝ ነኝ ሮቤ ባሌ ሮቤ ነው ባሌ ጉባ መሰለኝ ባሌ ስትራ ይሻላል አለኩ እናንተ አይጋዋችሁም ነው አምጪ አራሹ ካይከተፍም ነው እቺ ልጅ እንዲህ በስህተት የምትሽቃበጥ ከሆነ ግን አንተ ልጅ መጨረሻ ይሄ ቪላ ዘርግቼ ወደ ስራ አምባክ እዚህ hello motherfuckers the king is back በላ እንዴት ነው ፋየሩ የምቀይረው እንትኑ ፓወሩ ኦኬ በቃ
ለካሜራ እንትን ዲል ብዬ ቦታዎችን ያስተካክላቸው ነው። እሺ አንተ ምን ወይኔ ስሩ እንጂ ምግቡን ስሩ እኮ አይደለም ስሩ ነው። አሁን ይሄንን በእጄ እንደዚህ ካረኩት ኢማጂን እንዴት አድርጌ አጣፍጭ እያላበኝ ነው። እሱ ያማሰልሽ ስንት ቦታ ተበጣጥሽ እንዳለ በቃ ይሾጎጆቃል ነው ላቤ። ምንድነው ምሽከረከረኝ? እኮ እንደዚህ ያዘዋል። ባንዱ በኩል ዳቦውን ይዞታል። ማስም ያላችሁ ቢደቀው ዞር ለምን ያለ ሰው ታውቃለህ መቼስ በእንትን ነው በመጠን ነው የምከታው እንደ ማንኛውም እንደ ሀበሻ ሴት ክልስልስ አይደለም። ወይ ዘይቴ ወይ እንዴ ነው ለማፈክ በቃ እኔ ጋር እንትን እልሃለሁ። እሺ አለ ቀንስልሃለሁ። በክዳን መጠን ነው የምንቀሳቀሰው በክዳን በሊትር እኔ ግን ስንት ያቋረጠ ፓስታ ባልጫ ነው በቀይ ነው አመለከተን። ባልጫ ከሆነ እኔ በካሮት ነበር። ስለዚህ ቀይ ነው። እሺ ችግር የለውም ቀይ ነው። በቀይ ስር ከለርም እንደኛ አይደል ወይ? ባረባዴስ ለሽ ነው ይኖራል። በጎመን አድርገን በጎመን ፓንኬክ ውስጥ ቁጭ እያደረገ ይሰራል መስከረም። አይመችኝም። እዚህ ጋር ያርብኛል። እኔ ማሰል ጌታን ያሳርረዋል ይሄ ልጅ። እኔ ማሰልልሃል እዚህ ጋር ምረኝ ነው የምትሰኝ ችግር አለ። እኔ ራሱ ይሄ ቆይ ሰፍቶኛል። ምንም ነሳኝ ረፍት እንደናንተ ጸጉራችንን ስለነካል እንታጠባለን። ነገራቸው ማ ስምንት ተጠበለው ነገራቸው ማ እነሱ ቢሆን ሙያ ያላቸው እሺ ሽንዳቸው ጋር በምን ከዛ አንዱ ሲጀመር እሷ ነሽ ቴክኖሎጂ አትጠቀምም እንጂ እኮ ሼፍ ናት። ፓስታ እንደሆነ አቀምሳት ካሁን እነግርሃለሁ። አሁን ለምን እንትናት እሱ የሰራው ምን ነው አንቺ የሰራሽው ምን ነው ነው ቆይ እሱ መጨረሻ ያው የሰራሁት እኔ ፓስታው ነው፣ ግን ፓንኬኩንም እኔ ነኝ የሰራሁት። ግን አሁን እሱ ምን ለምንድን ነው ፕሮግራም ላይ የመጣው የሚል ነገር ሊፈጠር ስለሚችል ምገለብጥበት ማንኪያ ነገር ወይ የሆነ ነገር ይቅርታ አይጠበቅብም። ስለዚህ እኔ እንደዚህ ብዬ እንደዚህ መገለጥ የምችል ሰው ነኝ። አይቀጥልኝም ለማለት ነው። ከመለማመዳችን የተነሳ ከእሳቱ ጋር ሲጀመር ለምን ፓወሩ ተቀነሰ? ጌታን ሽታው አሪፍ ነው በጣም ግን ስኳር የለውም። አሁን ዶክተር ከልክሎኛል ትላለህ። ዶክተር ከልክሏል። 3500 ግን እንዳያቃጥልብሽ ብዙ ነው። ኧረ ቀንሺ ተው ይሁን። ኧረ አይ ነገር እያየሁህ ደነገጥኩ እኔ። ባይዘው ካየህ እናቶችን ማለት ነው አሁን እነሱ እንደዚህ የሚይዘው ሊያማስል ይችላል እና እኔ ከነዛ ውስጥ ነኝ። አንቺ ነኝ አሪያ ያለ ሶፍት ምናምን ነው ይዤ የማማስለው። ለምን ነው አሰይ እንዴት አለከል ምን ችግር ነው? በጣም ነው ችግር አለሽ። ስኳር የለው ደርድ ድሮ ለጎረቤት ቂጣ ነበር እና ከፋፈለውና እሺ ሽንት ተቆሪ ሰራሽ ፓንኬክ ሲንጂ በመጥበሻ ጊዜ እዚህ ለመንግስት ነው የምሰራው። መጨረሻ ላይ ተመሳሳይ ነው።
زبادي سمسم عليك فكروا فكروا ይሄን ከለር ስለወደድኩ ለካሜራ ቆንጆ ነገር ያለኝ እኔ ማን ነኝ? እኔ ማለት ነው እዚህ ጋር በቃ ተሳቀቅኩኝ በኋላ ማለት እኔ ማን ነኝ? እንትና እንትና ተዚህ እያለች እንትን እንዲላለ ይጸጸት እኛ ተፈጣጣ አረች ምን ከተከሽ ይታሰብ ይላል ለለሽ ምን ሲታሰብ ነው ቆንጆ ትንሽማ ከላክ በኋላ ነው አረ ብቻ ወጣ ነው ይዝግ አለ መክተፍ ነው ምን በዚህ ለክሽ ለሽንቱ አላሳይኩ ይሄ ሙያለ አረሽታው ገደለኝ በጣም የተቃጠለብኝ የትኛው በጣም ነው ናችሁሳ በሰላም ነው የእውነት ግን ምግቧ ምን ያህል እንደምጣፍ ታውቃለህ? ይፍጠር በስቲ ዶት አይ ታምሽ ነው የእውነት ግን ባለ ነው ያሳየው ነው ለነስነው ከስከስ ያለኝ ነው ኢንጆይ ያለኝ ነው ሁሉ ነገር ታፈያጂ ለሺ ታፈያጂ አፕታይዘር ነው የሚለምስኝ እንዴት ነው ዲስታ አፕታይዘር ነው የሚለምስ አትብላ ወይኔ ማ አፕታይዘር ነው የተሰራው በዚህ ሰልፊሽ አርፈሽ አንተ ስለመጣሁ ነው እንጂ ማን እዚህ ቆጣ ስለኝ አረዱ ሞላት ገለጥ ውስጡ እንደመሰለ ነው እንዴ ብለን እናያለን ምን ያህል ባለሙያ እንደሆንሽ ነው አልቻለ እንዴት እንደሚከሰከስ ሰረተሽ እስክትጨርስ ለዛኔ ነበር ምን ማለት ነው ከዳ ጃኖ አይነው ያኔ ውስጡ እኔ ኮልቤሽ መገበ ነበር yes ሰርች ወይኔ አትብላ አብራ እንደንተ ጭንቅላቴ ላይ አድርጌ ማሰሪያ ውስጥ አስገቢ ስትገቢ ወይኔ መንግስት ያሉ ነው
ሰው ሲጎራዬ ፓስታው ፈልጋችሁማ? አይደለም ፓስታው ፈልጋችሁ ማለት ነው። ፓስታው ለያስ ቁራን ምን ያረሰ የምንዘው ጋር ፓስታው እያዘጋጀ በነገራችን ላይ አስተራረግ ስናደርግ ማለት ፕሬዘንቴሽን ኦኬ እኔ ጋር ፕሬዘንቴሽን በጣም ነው የምወደው ከድሮ አሁን ያው ፕሬዘንቴሽን ላይ የምታይ ነገር ምስክር ኮብራ አጨማመር ነው ጨዋ ወይ ጨዊ በኢትዮጵያ ባህል ካለ ምን አለ ሳምፕሊንግ ታውቃለህ? አብረን አብራችሁ ሰው ነበር አቶ እሱ የቪዲዮዎች ይሰራ ነበር ቪዲዮዎችን ይከታተል ነበር አንቺ ጆርዳና እንደነበርሽ በነገራችን ላይ በጣም ያስያካችሁ ጆርዳና ኪችን ሶፍ ያካችሁ ሰው ይናገር ማለት ይታተማል እንደዚህ እንትን እንድትነግር አልፈልግም የሰራዎችን ስራ ምናምን በውስጥ ነው ሁሉ ነገር ባላለፈው ወንዴ የሰራሽው ነገር ደግሞ ንገሪኝ አይ ወንዴ ስለሰራሽው ነገር ስለካ አልነገርሽም እንደሰራሽው የት ነገረሽ በጣም ባለሙያ መሆኗ ይኸው ምግብ ትቀምሳለች እንዳልኩ አለች ነገር ተበላሸ አይደል ኦኬ መጀመሪያ እንትናችንን እናጸዳለን ፓንቲ እንኳን እንዳትረሳ ብዬ እኔ ወደ አንቺ ልምጣው በጣም ደስ ይለኛል ኦኬ ማይ ሲስተር ነው አንተ ብቻ እኮ አይደለም የተስማማው አሃ አሁን አረንጓዴ ነገር ነው እንደዚህ ናና ተጠልና ነገር ይሄ እሱ አይደለም ሳይንቷን ማለት ነው የእውነት ናና ቅጠል የለም አይኔ ባለሙያ ሰው ታጥሩ
እንደምትመለከቱት ፉአድ የሰራው ፓስታ ማነው? ቆይ ያንን ተሰየኝ ነው ልከሳ ነው እኔ ማጉብዬ አሰራው ነው ልከሳ ቢሆን ሲጋ በትምህርት ያጣጣው ሰራይ ነው ዲርማሻ እሷ ናት የሰራችው። ምንድን ነው የምትለኝ? 200 ብር አልፈልግም። በ200 ብር ያስገድል 200 ብር 200 ብር ነው። እሷ ናት የሰራችው። መጀመሪያ ፓንኬኩን ነው የምንቀምሰው። ቪዲዮ ላይክ ሰብስክራይብ በነገራችን ላይ አዲስ ቻናል ነውና 12 ሰብስክራይብ የሚያደርግ የዩቲዩብ ቪዲዮ በእናንተ ስንት ይገባል? ባለፈው ከስድስት በ12 ገባው በእኛ አሁን ማለት ነው 20 ይገባል። ከዛ ሙሉ ሰርተፍካፕስ አንቺ ቤተሰብ ቴንኪው አመሰግናለሁ። ለማንጎ ቺኮ ነው ለመስራት